ብሩክ ላይ የሆነ የወሰንኩት ውሳኔ አለ። በብሩክ አማካኝነት ደግሞ ካንቺም እየተገናኘን አለ። ተደጋጋሚ ጠይቄዋለሁ። በፍጹም ግን በቂ መልስም እየሰጠኝ አለ። እኔ ብሩክ ምን አስበው እንደሆነ አላውቅም። ወደ 140 ሺህ ብር አካባቢ ነው። ወደ 140 ሺህ ብር ኢማጂን የኔ አይደለም ገንዘቡ። እርግጠኛ ነኝ ደግሞ ቢኖረው ወይ ይችላል ምናምን እንደዛ አያደርግም። እርግጠኛ ነኝ። ኦልሬዲ እኮ አመት ሊሞላው ነው። አመት ሊሞላ ያለው ማንም ማወቅ የለበትም በሚል ስሜት እኮ ነው ለአንቺ ነግሬሻለሁ። ከዚህ በፊት ብድር እንኳን የሚፈራ ሰው ነው ማለት የሰው ገንዘብ የሰው እንትን እሱ ጋር እንዲኖር የማይፈልግ ሰው ነው። ጉዳይ ከጨረሰ በኋላ ለምን ገንዘብ እኔ አልፈልግም። እኔ ይኸውልሽ ሃይሚ አሁን ቀድሜ ልንገርሽ ብዬ እንጂ እኔ አሁን ልከሰው ነው በህግ ነው በህግ አግባ ነው እንዴ። እናንተ ጓደኛሞች መሀል ደግሞ ህግ መግባት የለበትማ እንዴ። ህግ አስፈላጊ አይደለም፣ ካሜራውም አስፈላጊ አይደለም። ይጥፋና ብሩን መመለስ ካለብኝ እኔ ብሩክ አሁን አምጥቶ ገንዘቡ ይሰጠኝ አልቀበለው። አሁን እንዲህ እየመጣ እኔ አሁን ይኸውልሽ መክሰስ ብቻ የምፈልገው ትርፍ ቃል አንነጋገር። አይ ኖ አይ እንዲህ ብሎሽ ሊሆን ይችላል እንጂ አሁን አንቺ እኮ አሁን ምንም እሱ አላረገም። እኔ እኮ ያረጋውን አካውንቴ ላይ ያለውን አሁን ትራንስፈር ኖ አልፈልግም፣ ምንም አልፈልግም። እኔ ምንም ነገር አልፈልግም። እኔ ምንም ነገር አልፈልግም። አሁን ህግ ነው የሚዳኘን። የሁሉ ሰዓት ጠብቄያለሁ። ቆሜ አላየህም። አብራችሁ ትገባላችሁ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ እኛ ቤተሰቦች በያላችሁበት ፈጣሪ ሰላማችሁን ያብዛልኝ፣ ብዝት ያርግልኝ። እንዴት ናችሁ? ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ በአንድ ሀሳብ ወደ እናንተ መጥቻለሁ። እሱም ምንድነው መቼም እኔ ክፉ ነገር ይዤ እንደማልመጣ ታውቃላችሁ። አንዳንዴ ግን እንዲወጣ ለማለት እንሞክራለን። ቤተሰብ ዛሬ ሃይሚን ፕራንክ ላረጋት ነው። ያው ሃይሚን ፕራንክ ላረጋት ነው ስለ ከሃይሚና ብሩክ ምን አይነት ግንኙነት እንዳላቸው ምን አይነት መዋደድ እንዳላቸው ታውቃላችሁ። ዛሬ ግን ትንሽ መሀል ልግባና ላበጣብጣቸው ምናምን ድል አይደለም። ቤተሰብ መሀል ገብቼ ዝም ብዬ የሆነ ኢሹ ፈጥራለሁ እና መፈጥራት ይሁ ይሳካልኝ ከእናንተ ጋር አብረን የምናየው ይሆናል። ቤተሰብ ያው ሃይሚን እንዳጋጣሚ ሆኖ ጠርቻታለሁ። ካሜራ ምናምን እንደያዝኩ አላወቀችም፣ ግን ኦልሬዲ ከካሜራማን ጋር ተነጋግረን ሃይሚን ፕራንክ ማድረግ እፈልጋለሁ ስለ ሐሳቡንም ስነግረው ተመችቶታል። እሱ እናንተ ይመቻችሁ አይመቻችሁ እንግዲህ ከፕራንክ ካደረግናት በኋላ የምትወስኑ ይሆናል። ቤተሰብ ሃይሚን ፕራንክ ማድረጋት እንዲህ ነው። ብሩክ እኔ ኦልሬዲ በጣም ቤስት ጓደኛዬ ነው ስላችሁ ሰሞኑ በጫንኩት ቪዲዮም ያያችሁት ነገር ነው። በጣም የቀረበ ጓደኝነት ነው ያለን ከሃይሚ ጋርም እንደዛው እና ግን አሁን የምላት ነገር በእርግጠኝነት ታምነዋለች፣ በእርግጠኝነት ታምነኛለች። አምናም አያደርገውም እሱ ግን ያው ከቨር ልትሞክራለች ብዬ አስባለሁ። ይስላችሁ ያው ካላቸው ነገር አንግል ነው በሁለቱ መካከል ያለው ነገር ወረዲ እኔ ባልናገርም ብዙዎቻችን የምናውቀው ነገር ነውና ለዚህም ነው አንዳንድ ነገሮች ይረሮች ሲፈጠሩ ወዲያው የሚፈቱበት መንገድ ራሱ ምስክር ይሆነናልና የሆነ ነገር ብቻ በመካከላቸው ሲፈጠር ሰው ሲገባ ማንንም ላለማስገባት ማንንም በላይፋቸው ላይ ቻሌንጅ የሚሆንባቸው ጉዳዮች በፍጥነት እንዴት ቼንጅ እንደሚያደርጉት ሁላችን የምናውቀው ነው። ምናልባት ከትላንት ወዲያ ባልሳሳት አንዳንድ ነገር ስለነሱ ሳወራችሁ ነበር። ያወራችሁም እንዳጋጣሚ መሀል ላይ የሆነ ሰንበዲ ገብቶ የሆነ ሪያክሽን ለመፍጠር ሲሞክር አይታችኋልና ያ የተፈጠረው ሪያክሽን ደግሞ ኦልሬዲ አንዳንዶቻችሁ በኮመንትም አውቆ ነው የሚል ሐሳብ ውስጣችሁ ላይ አለና እሱን ወደ ያርገ ዛሬ ከዛ ሙድ ወጥቼ ሃይሚን ራሷን እንደማገኛትም ቃል ገብቼላችሁ ነበር። ግን ቃል በገባውላችሁ መንገድ አይደለም ሃይሚን ዛሬ የፈለኳት እና ቤተሰብ ሃይሚን የፈለኳት ዛሬ ፕራንክ ለማድረግ ነው። ፕራንክ የሚማደርጋት እንዲህ ነው። ብሩክ ከተገናኘን ቢያንስ 15 ቀን ወርሶ ከዛ በላይ ይሆናል እና እሷም እናወራለን ከሷ ግን ከተገናኘን ትንሽ ቆይቷል እና ሲቆይ የቆየውበት ምክንያት ይሄ እንደሆነ ብሩክ ገንዘብ እንደተበደረኝና
ገንዘቡን በታሪክ አልመልስም ብሎ ግግም እንዳለብኝ ነው ማውራት። በታሪክ አልመልስምና አሁን ያው ላንቺ ያለኝ ቦታ ላንቺ ያለኝ ሪስፔክት ትንሽ ትልቅ ቦታ ስላለኝ ላንቺ እኔ ከመክሰሴ በፊት አንቺን እንዲህ በዚህ መንገድ ላውራይ ስለፈለኩ ነው መጥሪያ ለማውጣት ልሄድ እንደሆነ ማለት ሰልችቶኛል እና 15 ቀን በሙሉ ዘግቼዋለሁ በዚህ ኬዝ ምናምን ነው ማለት እና ብሩ የተበደረኝ ቆየ። አሁን ወደ ቡታጀራ እንዳጋጣሚ ለሆነ ኬዝ የሆነ ጉዳይ ለማስተካከል በባለ አማካኝነት መጥተዋል እና እንዲህ የሚሆነው ቀድሞ ሲል ነው ከኔ ገንዘብ የወሰደው። አሁን ደግሞ ተደጋጋሚ ብጠይቀው አልሰጥም ብሎኛል። አንቺ ደግሞ ይሄን ጉዳይ መስማት እንደሌለብሽ ነበር ማለቴ እኔ ምስለው እና አሁን ከበድ ስላለኝ ነው ሃይሚ ይቅርታ አድርጊልኝ ምናምን ብዬ ግግም ብዬ ፍራንክ አረጋታለሁ። ቤተሰብ እሷንም ጠርቻታለሁ። እርግጠኛ ነኝ እየመጣች እንደሆነ እሷንም ጠርቻታለሁ እና ቤተሰብ እስክትመጣ ድረስ እኔ ላውራና ምን ልትለኝ እንደምችል እንግዲህ ማሰብ አልችልም። ምክንያቱም ብሩክ አያደርግም ብላ 100% እርግጠኛ የምትሆንበት ሰው ነው። የእርግጠኛ የምትሆንበት የሷ ሰው ደግሞ እኔ አድርጎታል ብዬ እከራከራታለሁ። ምን እንደሚፈጠር አብረን የምናይ ይሆናል። እንግዲህ እናንተም በዚህ ፕራንክ ዘና ትላላችሁ ብዬ አስባለሁ። እንደው ካዘናችሁም ከቪዲዮ በኋላ ይቅርታ ጠይቃለሁ፣ ችግር የለው እና ቤተሰብ እሷን እንጠብቃታለን። ትመጣለች፣ አብረን ፕራንክ እናረጋታለን ከካሜራማኔ ጋር። እሷ እስክትመጣ እኛም በትዕግስት እንጠብቃታለን። ያንተም መውደድ እኔ ያጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ይክፋሽ ካንገቴ ስትገባ በፍቅር ጠራይ ነበረ በትንፋሽ ያን ሁሉ ሳወርደው ሳወጣው ደስታው ከፊቴ ይመጣና የውል አልባ ሀሳብ ሲያሰጥመኝ ትዝታ በልጦ ከጣና። እንዴት ነህ? ደግነሽ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ቆየሽ እኮ በጣም ይቅርታ። ሌላ ጊዜ ቀጠሮ አክባሪ ነሽ እና ቀደም ብለሽ ነው የምትመጪው። ኧረ ይሄው ዛሬም ተሯሩጬ እንዴት እንደመጣሁ ነው እራሱ በጣም ቆየሁ። አላበኝ ይቅርታ። እሺ ስላረፈድኩኝ አልፍጄም ከሆነ ያው ሴት አይደለም አንዳንዴ ያረፍዳል። የሴት ነገር ብለን ዝም እንለው። እኔስ ሃይሚ ዛሬ ቤተሰብሽን ሰላም በይና በካሜራ ነው ከካሜራማን ጋር የጠበቀኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በጣም ብዙ ጊዜ ላገኝ እፈልግ ነበረ ግን በቃ አጋጣሚ ሆኖ ቢዚ ሆነ ሳላገኝ ቀረሁ። የኔስ ችግር የለም። እኔ ዛሬ ግዴታ አድርጌ ነው እፈልግሻለሁ። አለመምጣት ደግሞ አንቺ ሳውቅ ነው አረፈድሽ ምናምን ያልኩት። ቀጠሮ አክባሪ ነሽ እንዴ? በሚገባ አስበው እንደዛ ጠርተህ ይፈልግሻለሁ በጥብቅ ብለኸኝ ብቀር ግፍ ነው። ፈጣሪ ራሱ ይቀየምኛል። ፈርሶ ነበር እንጂ ከተማው ፈርሶ ነበር። እኔ ቀጥሬሽ አንቺ ብትቀሪ ማለት ለዛ ብዬ እኮ ነው። እሺ እኔስ ችግር የለም። ለማንኛውም ዛሬ ግን ለትልቁም ነገር ነው የፈለግሽ። እንደሌላ ጊዜ ልስቅ ምናምን ላላግጥ አይደለም። ያው እኔ ስስቅ ሳላግጥ ነው አንታቂ ትቀል ነው። ዛሬ ግን አይሚዬ ለሲሪየስ ኬዝ ነው ይሄን ስልሽ ተታዘብኝ አታዘብኝ አላውቅም። እኔ በሆነ ሰው መሀል ገብቶ የሌላ ሰውን ኬስ ለሌላ ሰው መንገር ትንሽ አልወድም፣ በባህሪ አልወድም። ዛሬ ግን ግዴታ ስለሆነብኝ ያው ምንም ማድረግ አልችልም። አይሚዬ ፋይናል ያው ስለ ብሩክ ነው። መቼም አንቺን ስለማንም አላወራሽም በዚህ አይነት ኬዝ ወይም ደግሞ ስለማንም ላወራሽ አልጠራሽም እና ወይ ላማክርሽ ነው ወይ የሆነ ኬዝ ገጥሞኛል ማለት ነው። ዛሬ ግን ስለ ብሩክ ነው ላወራሽ የፈለኩት። ላወራሽ ነው የመጣሁት። እንደተለመደው ልትመክረኝ ነው? አይ አሁን እንደሌላ ጊዜ አይደለም ብዬሻለሁ። ግን አሁን በጥሞና ነው ልሰሚ የምፈልገው ማለት ነው። እሺ ችግር የለም። በቃ አሁን እኔ የሆነ ነገር ከማድረጌ በፊት ምንም አይነት ነገር እንደ ልብ ሰው እንደማወራሽ ታውቂያለሽ። ስለዚህ ዛሬም ብሩክ ላይ የሆነ የወሰንኩት ውሳኔ አለ።
የተፈጠረ ነገር አለ ከብሩኬ ጋር በጣም ረጅም ሰዓት የሆነው ኬዝ ነው እና ሰሞኑ ካየሽ እንደውም እየተገናኘን አይደለም ከብሩክ በብሩክ አማካኝነት ደግሞ ካንቺም እየተገናኘን አለ። አንቺና ብሩክ ደግሞ ለይቶ ማግኘት ብዙም አሁን ራሱ በቃ መስዋዕት አድርገኝ መጣሁ ፈልግሻለሁ ስላልከኝ ስለዚህ አንተ ማግኘት ስላለብኝ መጣሁኝ። ስለዚህ አንተን እንደማገኝ ነግሬው ነው የመጣሁት። ሌላ ነገር ይሆናል ብቻ ግን እኔ ያለሱ ነው ለመጀመሪያ ጊዜ ያለ ብሩክ ነው የጠራሁሽ። ያለ ብሩክ ስጠራውሽ ኦልሬዲ ነገሩ ማስረዳት ይኖርብኛል። ብሩክ አዲስ አበባ ያኔ ሊሄድ እያለ ኖርማሊ እዚህ ነው ብዙ ሰዓት ብሩክ ያሳለፈ ኦልሬዲ ላንቺ መናገርም አይጠበቅብኝም እና ሊሄድ እያለ ለሆነ ኬስ ገንዘብ አስፈልጎት ቀላል ገንዘብ አይደለም። ከገንዘቡ እሱ እንደሚበልጥ ወንድሜ እንደሚበልጥ ምናምን አውቃለሁ። ግን እኔ ራሱ ከሌላ ሰው ተበድሬ ነው ሁለተኛ ወገን አስገብቼ ነውና ገንዘብ ተበድሬ የሰጠሁት። እኔስ ይመልስልኛል ምናምን ብዬ ረጅም ሰዓት ጠብቄዋለሁ። ሪያሊቲውን ስነግርሽ ረጅም ሰዓት ጠብቄዋለሁ። ግን በጠበቅኩት ልክ ብሩክን አላገኘሁት ማለት አሁን ከናል ሊመልስልኝ ፈቃደኛም አይደለም። አሁን ጠይቄው እንዲገጥም እንዲህ ነው ቢለኝ እኔ ችግር የለውም እኮ ከዚህም በፊት እኮ የምናረገው ነገር ነው። ግን ይሄ ደግሞ ትንሽ ገንዘብ አይደለም። እኔ በሚገባ ጠይቄዋለሁ። እውነቱን ስነግርሽ ደጋግሜ የጻፍኩትን ሁሉ ስክሪንሾት አድርጌ አስቀምጬዋለሁ። ከፈለግሽ የማሳይሽ ይሆናል። በተደጋጋሚ ጠይቄዋለሁ። በፍጹም ግን በቂ መልስም እየሰጠኝ አይደል። እኔ ብሩክ ምን አስበው እንደሆነ አላውቅም። በዚህ ነው ኬዝ እኔና እሱ ተነካክተን ምናምን አናውቅም። ግን አሁን ምን አስበው እንዴት እኔ ሰኔ አላውቅም። ብቻ ገንዘቡ ምን ያክል ነው? ወደ 140 ሺህ ብር አካባቢ ነው። ወደ 140 ሺህ ብር ኢማጂን። የኔ አይደለም ገንዘቡ የኔ ቢሆን እንኳን የኔ ያህል ገንዘብ ሰጥቼ ዝም የምልበት ምክንያት የለም። አይ እርግጠኛ ነኝ ደግሞ ቢኖረው ወይ እጅ ላይ ምናምን እንደዛ አያደርግም። እርግጠኛ ነኝ። እሱን መቼ አስረዳኝ። አስፈልገው ሊሆን ይችላል። እኔ አላውቅም። ብቻ ቆየ እኮ አሁን ብሩክ በዚህ ሰዓት እንደዛ ከሆነ እኔ እናንተ እንነጋገር፣ ካሜራውን እናጥፋውና አስፈላጊም ስላልሆነ እንደዚህ አይነት ነገሮች መመለስም ካለብኝ እኔ የቻልኩትን ቢያንስ የሆነ ቃስ በቀስ ለመመለስ ሞክራለሁ። አይ ኖ ቢኖረው እንደዛ ስለማያደርግ ነው። ኖ አይሚ ለምሳሌ ካሜራ እንዲኖርም የፈለኩት ቤተሰብም ጭምር ሁሉ ነገር ማወቅ አለበት ብዬ እኔ ማለት ጓደኛ ነው። እንደዚህ አይነት ነገር ደግሞ አሁን እኔ አሁን አልፈቅድልህም። እንደዚህ ካሜራ እንትን ብሎ ካሜራ ይዘህ አሁን በዛ ላይ ደግሞ ብዙ ነገር ያሳልፋችሁ ጓደኛሞች ናችሁ። እንዲህ አይነት ነገር ባይፈጠር ሌላም ሰው አሁን ባዳ ሌላ ኦዲየንስ ምናምን እኔ ማለት ቤተሰቦቻችን ባዳ ናቸው ወይም ደግሞ የሆነ የሩቅ ሰው ናቸው እያልኩኝ ሳይሆን ግን ደግሞ አለ አይደል አንዳንድ በዚሁ አጋጣሚ ጠላትም ሊኖር ስለሚችል ነገሮችን ለማፍታት ሳይሆን ለማጣላት የሚሮጥ ሰው ስላለ እንደዚህ አይነት ነገሮች ባይወጡ ባይኔ እሱ እኔም እኮ እንደዛ ሞክሬያለሁ። እኔም እኮ ባይወጡ ብዬ ነው። ኦልሬዲ እኮ አመት ሊሞላው ነው። አመት ሊሞላ ያለው ግን ማንም ማወቅ የለበትም በሚል ስሜት እኮ ነው ላንቺ ነግሬሻለሁ ከዚህ በፊት። ስለዚህ ላንቺ ራሱ ያልነገርኩት ኬዝ ነው። ገብቶሻል? ኬዝ ሲጀመር ብድር እንኳን የሚፈራ ሰው ነው ማለት የሰው ገንዘብ የሰው እንትን እሱ ጋር እንዲኖር የማይፈልግ ሰው ነው። እርግጠኛ ነኝ። የኔ ገንዘብ ምን ሆነ ታዲያ? አይ እርግጠኛ ነኝ። እኔ እንጃ እኔ አላውቅም። በጣም አስፈልጎት ነው ወይ ደግሞ እኔ እንጃ እኔ አላውቅም። አስፈልጎት እንደወሰደማ እኮ አውቃለሁ። አስፈልጎት እንደወሰደማ አውቃለሁ ግን ካስፈለገው በኋላ ጉዳይ ከጨረሰ በኋላ ለምን ገንዘብ እኔ አልፈልግም። እኔ ይኸውልሽ አይሚ አሁን ቀድሜ ልንገርሽ ብዬ እንጂ እኔ አሁን ልከሰው ነው። ለምን እንድታስተባቢ ምናምን አልፈልግም። እኔ አይሚ ከዚህም በፊት ማለት እንደዚህ አይደለም ማቀ እውነት እኮ ለዛ ነው እኮ አሁን በትህትና እያወራሁሽ ያለሁት። በቃ አሁን ለወሰንኩት ውሳኔ መልስ የምፈልገው በህግ ነው። በህግ አግባብ እንዴ እናንተ ጓደኛሞች መሀል ደግሞ ህግ መግባት የለበትማ እንዴ? እኔን አክብረኸኝ እኔን ልታወራኝ እስከዛሬ ሲጀመር ዝም ማለትም አልነበረብህም። ቀስ በቀስ እኔ ተበድሬም ቢሆን ከሰርቼም እንደምንም ብዬ አፈላልጌ ለምንድን ነው አንቺ የምትበደሪ? ገንዘብ እኮ እኔ ለቦርኬን የሰጠሁት አይሚ። አሁን እኮ አንቺ እንዳትቀየምኝ እኮ ነው አሁን ምነግርሽ። አንቺ እንዳትቀየምኝ ነው። እስከዛሬ እንደውም ቆየህ እኮ 1 አመት ምናምን ካለፈው ቆየህ እኮ። ስለዚህ ደግሞ ብሩኬ እንደዚህ ያደርጋል ብዬ እኔ እንጃ ይከብደኛል ለማመን። እንግዲህ አድርጎት ነው የሆነ ነገር እሺ እኔ ልመልስ። ህግ አስፈላጊ አይደለም። በእናንተ መሀል ህግ አያስፈልግም። እውነት ስነግር
ከረመ እኮ አሁን እንደዚህ ህግ ጊዜ እኔ ልመልስ እያልኩ ዋናው ብሩ ማግኘት እኔ አሁን ያኔ አይነት ነገር የእውነት በዛን አይነት ሙድ አሁን አንቺ እንድታግዢው አንቺ እንድትከፍ እሱማ እኮ መጀመሪያ መጥቼ ብር እንዲነው ስጪውልሽ ነበር። ስለዚህ አሁን 1 አመትና ከዛ በላይ የሆነው ገንዘብ አስፈላጊ አይደለም፣ ካሜራውም አስፈላጊ አይደለም። ይጥፋና ብሩን መመለስ ካለብኝ እኔ ከየትም ብዬ ፈላልጌ እንትን እላለሁ። ገባህ አይደለ? እኔ እንኳን ባልችል ሲጀመር እሱ ቢኖረው እርግጠኛ ነኝ እንደዚህ አያደርግም። እርግጠኛ ሆኜ ሲነግር ማለት ነው። ወይ ስለሌለው ሊሆን ይችላል እና ደግሞ ጓደኛዬ ነው ብሎም ስላሰበ ሊሆን ይችላል። ወስዶ እንኳን ከሆነ ማለት ነው ኖ ሳይወስድ ብር እንደዚህ እንዴት አይነግርሽም? አሁን ኖርማሊ እኮ አሁን ይሻር ላንቺ ራሱ አልነገርሽም። ኦሬዲ ምንም የሚደብቀው ነገር እንደሌለሽ ነው ኢማጂን እንዴ እኔን የሚያክል ነገር አንቺ ራሱ እኮ የሆነ ልክፈልለት እያልሽኝ እኮ እኔ ልክፈልለት እያልሽኝ እኮ ነው እኮ እኔ ልመልስለት እሱም መንገር ነበረበት አንዴ ላንቺ አሁን እኮ ይሄን ሁሉ ብር እኮ ባንዴ ላላገኝልህ እችላለሁ። እኔ ደግሞ አሁን ሁሉንም ነው ፈልገው እንዴ ምን ሆነሽ ነው አይሚ ረጅም ሰዓት ሆነ ካሜራው ይጥፋና ጓደኞቻችን ምናምን እኔ አወራቸዋለሁ የሱንም ጓደኞች በሙሉ አወራለሁ የተቻለንን ሞላልተን እሰጣለሁ አሁኑኑ ማለት ነው። ግን ህግ አስፈላጊ አይደለም። ወደ ህግ መሄድ አይጠበቅም። ምን ያንተን በጣም ነው ማከብረ የእውነት እንደዚህ አልጠብቅህም። እሱንም ስለማቅ ነው እኔ ጠርቼ አክብሬ ካሜራ ይዤ በክብር ታከብረኝ ከሆነ ደግሞ እንደዚህ አይነት ነገር አታድርግ። ለምን እንደው ታውቂያለሽ አሁን ማስተባበያ ምናምን የፈልጌ ሳይሆን የጠራሁሽ አንቺም እንደ ብሩክ ልትሆኚ አሁን በምንድን ነው ማምነው? አሁን አንቺስ በምን አይነት መንገድ ነው ማምነሽ? እንደዛ ከሆነ ወደ ህግ ትሄዳለህ። በስርዓት ትሄዳለህ። እገባልሃለሁ። ብሩን ማልመልስ ከሆነ እንደ ብሩክ መሆንብህ ከሆነ ብሩክ እንኳን እንደዛ ሆኖ ከሆነ እኔ አሁን እንደዚህ አይነት ነገር ለመስማት እኔ ግራ ነው የገባኝ። ለማመን ይከብዳል። ግን አንተ ተዋሸኛለህ ብዬ ደግሞ አላስብም። በጣም ቤስት ፍሬንዱ ስለሆንክ ከኔ በላይ እናንተ ስለምትቀራረቡ ማለት ነው። ይኸውልሽ አይሚ ከአንድ ከሶስት ብዙ ጊዜ ጠይቄዋለሁ። ብዙ ጊዜ ስጠይቀው ግን እንዲህ ካሜራ ይዤ ቢሆን ኖሮ ቢያንስ በቀረጹት ካሜራ ራሱ እያስፈራረው ትሰጠኛለህ ወይስ ልጫ ነው እያልኩ ማቆየት እችል ነበር። ገብቶሻል? ኦኬ አሁን እዛ ነው እየቀረጽክ ያለኸው። አሁንም ይሄ ካሜራ ለኔ ምስክር እንዲሆን ነው። እዛ ከሆነ እኔ የብሩኬን ስም እንድታጠፋ አልፈልግም። ብሩኬም አድርጎት ከሆነ ብሩኬ እኮ ራሱን ነው ስሙ እያጠፋ ያለው። እኔ መልስ እያልኩ ነው። ለምን እንደምትመልሽልኝ አሁን እኮ ጊዜው አይደለም። በቃ የወሰንኩት ውሳኔ ነው። እኔ ብር ብቻ ይሄ ሁሉ ጊዜስ እሺ ምን እንደገጠመኝ ታውቂያለሽ? ምን እንደገጠመኝ ታውቂያለሽ? ስለቆየ ተጨማሪ 140 ከሆነ 150 አደርገዋለሁ። እሺ በቃ እኔ ተበዳድሬ ማለት ነው መልሰዋለሁ። ወለድ መሆኑ ነው የቆየበትን እኔ ወለድ ምን ጊዜው እያልክ ነው የቆየበትን ጊዜ እያልክ ነው። እኔ ከየትም ተበዳድሬ ሞላውና እሰጥሃለሁ። ማንኛውም ሰው ስሜታዊ ይሆናል የሆነ ነገር ላይ ብዙ ጊዜ ትጠብቂያለሽ፣ ታገሻለሽ የሆነ ነገር ማለት ነው። ሲበዛ እንዴ እሱ እኮ እንደ ሕፃን ልጅ ነው እያየኝ ያለው። በነገራችን ላይ ብሩክ ኬርን ያውቀዋለሁ እኮ ሌላ ነገር ሊያደርግ ሲፈልግ ራሱ የሚያወራኝ የሚያናግረኝ ልጅ እኮ ነው። አሁን ሲጀምር አይሚ አንቺ አልገባሽም እንጂ ሆን ብሎ ነው ልጁ። እኔ ሪያሊቲውን ብሎ ማለት ምን ማለት ነው? ሆን ብሎ ላይሰጠኝ ፈልጎ ነው እንደማያደርግ አውቃለሁ። ለዛ ነው እርግጠኛ ነኝ እሱ ጋር ላይ ነው ስትዩ ራሱ ለምን ብሎ ያልጠየቀሽ ታፋጥተኛለች ብሎ አይ ነው እንዴ ለምን እንደዛ እንደውም እንደዛ ቢፈልግ እኮ አይ አትሄጂም እሱ ጋር አትሄጂም እሱ ማግኘት የለብሽም ይለኝ ነበር አይደለ? ላንተ የሆነ ኔጋቲቭ ነገር ቢኖረው ላንተ የሚያስበው ነገር መጥፎ ቢሆን ወይም ደግሞ የወሰደው ብር እንትን ብሎት ቢሆን ኖሮ እርግጠኛ ነኝ እኔን ልሄድ ነው ስለው አይከለክለኝ ነበር፣ አይፈቅድልኝም። እያስተባበልሽለት ነው ግን አይሚ ነው እያስተባበልኩለት አይደለም። አሁን ይኸውልሽ ችግሩን እየነገርኩሽ ነው። አንደ ችግሩን እየነገርኩሽ ነው። የምነግርሽ ችግር ግን ይሄንን ላረግ ነው እኔ ብሩክን ልከሰው ነው እንጂ ከፋይለት አይደለም። ብሩክ አሁን አምጥቶ ገንዘቡ ይሰጠኛል እቀበለው። አሁን እንዲህ እየመጣ እኔ አሁን ይኸውልሽ መክሰስ ብቻ የምፈልገው እሱ የምፈልግበት እንዴ ምን ሆነ ላቤን ምን ትጠቀማለህ አንተ ከክሱ? እኔ እኮ አሁን የምጠቀመው እኔ ነኝ የማውቀው። እኔ ይኸውልሽ ብቻ እንዲህ አለበት ብዬ የምነግርሽ እንደ ትልቅ ሰው እናውራና አሁን ሁሉንም ነገር ወደ ኋላ እንተወው። ቢያንስ ላሳለፋችሁ ጥሩ ነገር ስትል ምናምን ከኔም ጋር በጣም ብዙ ነገር አሳልፈናል። ለዛ ነገር እንኳን ስትል እንደዚህ አይነት ነገር ማድረግ የለብህም። እነሱ ነገር ማንም እኮ እንደኔ ያደርጋል። ማንም ሰው እንደዚህ ላይ ያደርግ ይችላል። አሁንም ቢሆን ታገስ በቃ እንዴ ከክስ ምንም አታገኝም፣ ምንም አትጠቀምም። እና እረፍ በቃ ማለት እንደዚህ አይነት ነገር አታድርግ ከቻልክ
እሱ ይቅር እኔ ብሩን መልስልሃለሁ እያልኩ ነው። ለማስተባበል የምትሞክሪው ነገር እኔ ነግሮሽ ምናምን የላከሽ ነው። አንቺ ራሱ እንድትቀየምሽ እያደረግሽ ነው። እሱ ነግሮሽ አማክሮሽ ምናምን ነው። እኔ ከፍልልሃለሁ በይው እኔ ከፍላለሁ ማለት ነው። እንዴት እንደዛ ይለኛል? ያው ምናልባት ላንቺ ትልቅ ሪስፔክት ስላለኝ እሱን ኢማጂን በማድረግ ከፍልላለሁ ይተዋል። እኔ ብሄድ እንጣላለን። እርግጥ አይተው በቃ ማለት ትርፍ ቃል አንነጋገር። አይ ኖ አይ እንዲህ ብሎሽ ሊሆን ይችላል እንጂ አሁን አንቺ እኮ አሁን ምንም እሱ አላረገም። እኔ እኮ ያረጋውን ነው እየነገርኩሽ ያለው። እኔ እኮ አላረገም አይደለም። እኔ ብሩን ላለመመለስ ነው የሚመስለው ምናምን ነገር ስትለኝ እንደዛ ደግሞ አያደርግም እያልኩ ነው እንጂ እኔ ብሩን እኮ አልወሰደም አላልኩም። እሱማ አደረገ እኮ አይደል? ልመልስ እያልኩ ነው። እሱ እኮ አደረገው። እሱ እኮ አንድ አመት በሙሉ አሁን እኮ አስረን ቡታጀራ ከመጣ ነው። እኔ ደግሞ ብሩኬን አውቀዋለሁ። የሰው ነገር እጁ ላይ ሆኖ እንቅልፍ እንደማይተኛ አውቃለሁ። ስለዚህ ለምንድን ነው ለኔ ያልሰጠኝ? የሰው ነገር ይዞ እንቅልፍ ላይ ቀላል ብር ቀላል ገንዘብ አይደለም አይደል? ምን ለማመን ይከብደኛል። ለዛ ክስ ምናምን የምትለውን ተወውና ብሩ አስፈላጊ ከሆነ እኔ መልስላለሁ እያልኩ ነው። ኤኒዌይስ አሁን እንድነግርሽ እንዳሳውቅሽ እንጂ እኔ ወደ እንደኔ ከገንዘብ ሰው ይበልጣል። እንደሱ ብዬ ረጅም ሰዓት ታግሼዋለሁ። ምንም ምን ታገሳለሁ? አሁን እንዲመልስልኝ ሁላ አልፈልግም። እንዲመልስልኝ ሁላ አልፈልግም። እኔ ሄዶ ይየው ማለት እያየሁት የነበረው ነገር እሱ ማየት በዚህ ገንዘብ ምክንያት እኮ ስንት ቀን ታስሬያለሁ። እኔ አሁን ልሂድና በሰከንድ ውስጥ ይዤ ልመጣለሁ። ሰከንድ ያስፈልገው ቪዲዮ ማይጠፋም። አሁን እኔ ወደ ህግ ሄዳለሁ፣ እሱ ይታሰራል። ምን ሆነክ ነው? እኔ አንተ በዚህ ገንዘብ ምክንያት እኮ ነው እኔ ዳይሚ በዚህ ገንዘብ ምክንያት እኮ ነው እስር ቤት ስመላለስ የነበረ። ስለዚህ አሁን እኔ ያየሁት ነገር እሱ ማየት አለበት። ምን ማለት ነው? በቃ ከዚህ በላይ ምንም ማድረግ አልችልም። እሺ ካሜራውን አጥፋ። ነግሬሽ አይጠፋም። ካሜራው ነግሬሻለሁ። እኔ ነግሬሻለሁ። በቃ አሁን ያለኝን አቋም አልፈልግም። አሁን እሺ እኔ አካውንቴ ላይ ያለውን አሁን ትራንስፈር ኖ አልፈልግም። ምንም አልፈልግም። እኔ ምንም ነገር አልፈልግም። እኔ ምንም ነገር አልፈልግም። አሁን ህግ ነው የሚዳኘን። የሁሉ ሰዓት ጠብቄያለሁ። ከሰው ቆሜ አላየህም። አብራችሁ ትገባላችሁ፣ አብራችሁ ትሆናላችሁ። ምንም ማድረግ አልችልም። ሃይሚ ብቻ እንዳትታዘቢ። ነገሩ ነግሮኝ ነበር ብቻ እንድትይ እንጂ እኔ ሌላ ምንም ድራማ ነገር አሁን አያስፈልግም። ምን ተነገርኩሽ እኮ አንድ አመት ሙሉ እኮ ነው ሃይሚ። ቀልድ ነው እንዲያስኩት የሰው ገንዘብ እኮ ነው። የሰው ገንዘብ በሰው ገንዘብ ደግሞ እኔ ፖሊስ ጣቢያ ስመላለስ ነበርኩ። ቡሩኬም ላስተላልፍልህ እያልኩ ቀድሞ ከመተላለፉ ከሌላም ሰው ተበድሬ ልመልስልህ እያልኩ ነው እኮ። ገንዘቡ ከመስጠትሽም በፊት እኔ ያየሁትም ቡሩኬ ማየት አለበት። ምን አየህ? በዚህ ገንዘብ ምክንያት ታስሬያለሁ። በዚህ ገንዘብ ብዙ ነገር ሆኛለሁ። ከሰው ተቀያይሜያለሁ። ስለዚህ ማለት ሲያላገጠብኝ ነበረ ማለት ነው። ስደውልለት ምናምን አልተመቸኝም ነው እንጂ ላገኝ ምናምን እያለኝ ነበረ። ኦልሬዲ ሁሉ ነገር ያውቃል እኮ። ከዛን እዚህ ከመጣ ደግሞ 15 ቀን ጨርሻለሁ። እኔ ከእንግዲህ ሲጀምር በቃ አሁን አንቺ ጨርሻለሁ። ቻው። ብሩኬን ይዤው እመጣለሁ። ከዛ እናወራለን። መብታችሁ ነው። እኔ ብቻውን እናወራለን የሚል ጊዜ የለኝም። ብቻውን ግን ጨርሻለሁ። ሃይሚ አሁን መንገር ነው ልነግርሽ ነው የጠራሽ እዚህ ድረስ። አሁን ጨርሻለሁ። መሄድ ትችያለሽ። እኔ ያው ሙሉ መረጃ ምንም ንቀት አይደለም ሃይሚ። በቃ ጨርሻለሁ። ከዚህ ውጪ ምንም አለ ላሳውቅ ነው። ቡሩኬ ሄደሽ አሁን በቃ ጨርሻለሁ። ለመረጃ ነበረ ቪዲዮ መቅረጽ ቪዲዮ ኤኒዌይስ ላንቺ እንዳሳወቅኩ ቤተሰብም ይሄ ቪዲዮ እርግጠኛ ነኝ ጭነዋለሁ። ቤተሰብ እንዳይታዘበኝ ላንቺ ቀድሜ እንዳሳወቅ ውስጥ ላይ ሀቅ ካለ እውነት ካለ ችግር የለውም እኮ ገባ። በጣም ደግሞ ትክክለኛውን ነገር ነው የሚያደርገው። ኤግዛክትሊ ገባ አይደለ? አንተም ጋር ሀቅ ካለ ችግር የለውም፣ እኛም ጋር ሀቅ ካለ እሱ ተው፣ ፍርዱ ለፈጣሪ ይሆናል። ግን አንተ እንደዚህ እኔ ካንተ እንደዚህ አልጠብቅም። የምርስ ነገር እኔ ሳሚ ሃይሚ ነይ ኧረ እባክሽ ነይ። ኧረ በምድር ብሩክ ላይ ያለሽ አቋም ነው ያሳየሽኝ። ኧረ ፍቺ በስመ አብ የፊት አቅርብ ፍራንክ ተደርገሻልና ለመጀመሪያ ጊዜ ተገናኝተን እዚህ ቡታጅራ ቅድም በስርዓቱ ስለ እና ቤተሰብ እንዴት ናት ሃይሚ? ያው እንደነገርኳችሁ ትላንት ብሩክ ላይ ያላት አቋም
እና አይደረግም እንዴ ተመካክራችሁ ነው እንዴ ላታችሁ? ብሩክ የነገራችን ላይ አያውቅም እንዲህ ፍራንክ እንደማረግሽ ራሱ ቢያውቅ ሊገለኝ ሁላ ይችል ነበር። እና አሁን ቀድሜ ከመጫኔ በፊት ይቅርታ ጠይቄው አላምንም። በጭራሽ የእውነት አያውቅም። የእውነት ብሩክ አያውቅም። ኧረ ፈገግ በይ በመድኃኒዓለም እንዴ! እንዴት ፈገግ ደንግጫለሁ። የምር እንዴ! በአንዴ ከዛ ስሜት እንዴት ልውጣ? ማስበው ሁሉ ነው የተደበላለቀብኝ። እውነት እንደዚህ አልጠበቅኩም። ግን ተመችቶኛል። እና ብሩክ ላይ አምኜሻለሁ። ክስ ምናምን ስትል ግራ አጋባኸኝ። ገባ? አይ በነገራችን ላይ ገንዘብ እኮ ወስዶብኛል፣ ግን አልከሰውም። እሱንም ሳይ አይወስድም። አይ አልወሰደም። በቃ አልወሰደም። ስቀልድሽ ነው። እና ፕራንክ ተደርገሻል። ቤተሰብ ሀይሚን እንዴት አያቸዋል? ችግር የለም። ከኔ ጋር ባትሳፈጥ ጥሩ ነው። ያውቃል፣ ሁሉም ሰው ያውቃል። ለፍራንክ ያለኝን ነገር ሀገር ምድሩ ያውቃል። እንደዚህ አይነት ነገር ላይ ተው ይቅርብ ከኔ ጋር ለዛው ካሜራማኑም እኮ ደከም ሲል ነው እንጂ ሀይሚ ምሰማ አይመስለኝ እያለኝ ነበርና እውነቱን ነው። ቢግ ሪስፔክት ነው። የምር ግን እንዴ ይከብዳል። አሁን የሆነ ሰው መጥቶ እንደዚህ ቢለ ስለምትወደው ሰው አጠገብ ስላለ ሰው እንደዚህ ቢለ ግራ ያጋባና አንድ አመት ምናምን ስትለኝ ደግሞ ግራ ገባኝ። አንድ አመት ሙሉ እንግዲህ ለኔ ምንም አላለኝም። ወስዶ እንኳን ከሆነ ደግሞ ክስ ስትለኝ አናደድከኝ። ቀድመሽ ሄደሽ ምትይ ኢማጂን ሳረግ ማለት ቀድመሽ ሄደሽ ምትይ ብሩክ ቦርሳሽን ጣል ታረጋለሽ ብሩክ የምር እኔ አሁን ከሱ ጋር ሂጄ ማለት ነው እግዚአብሔርን ከሱ ጋር ቀጥታ ሂጄ በቃ ብር ምናምን ፈላልገን መልስለት ለምን አልነገርከኝም ልለው ነበረ። ኦኬ እንደዛ እርግጠኛ ነኝ። ቦርሳሽን ቀድመሽ ግን ሰላም እንደማትይ እርግጠኛ ነኝ። ቦርሳሽን ቁጭ ታረጊ። እሱማ ነው እንደውም ቀስ ብዬ ነው እንጂ የምነግረው። ምክንያቱም ለምን እንደሆነ ታውቃለህ? በጤናው ወይ ደግሞ እኔ እንጃ እንዴት ልበለ የሰው ነገር እሱ ላይ ሲሆን ማለት ነው በጣም ነው የሚጨንቀው። ኤግዛክትሊ የምር ስነግርህ ማለት ነው። ብሩክ እንደዛ አይነት ሰው እና ለዛ ነው ቀስ ብዬ ነው አሁን ለምን አስፈልገው ነው ምናምን ብዬ ጠይቄ ምናምን እንጂ እንትን ልለው የምችለው አሁን የሆነ ሰው የሰው ነገር እሱ ላይ ተቀምጦ ሰላም የማይሰማው ሰው እያወቅክ ባህሪውን ሄጄ ጓብልበት ሌላ ነገር ነው። እና ቤተሰብ እንዴት አያችሁት ፍራንኩን? እና ዘና እንዳላችሁ ተስፋ አደርጋለሁ። እቺ ከሀይሚ ጋር እና ትላንት አውርቻቸዋለሁ አንዳንድ ነገር ያው ስለ ሀይሚና ብሩክ ምንም ማውራት አይጠበቅብኝም። ቀደም የሚያወራችሁ ነገር ስለሆነ ሀይሚ በዚህ መንገድ ፍራንክ ተደርጋለች እና ሶሪ አላሸነፍኩም፣ ተሸንፌያለሁ። አታሸንፍም። ተሸንፌያለሁ። ሰዎች እየሞከሩ እየተፍጨረጨሩ ነው፣ ግን አያሸንፉም። እየተፍጨረጨሩ ማለት እኮ አንተ ፍራንክ ነው ችግር የለውም፣ ግን በሪያሊቲውም አንዳንድ ሰዎች እየተፍጨረጨሩ ነው፣ ግን መቼም ነው የማይሳካላቸው። አይሳካ። እኔ የማውቀው ነገር አለ፣ በእርግጥ የምናውቀውም ነገር ነው። አይሳካላቸው። ኧረ አይሳካላቸው። እስቲ አይሳካላቸው አይሳካላቸው። እኛ ፈጣሪ ያለን ሰዎች ነን። ከምንም በላይ ደግሞ እርስ በርስ መግባባት፣ እርስ በርስ እንደዚህ መያያዝክ ነውና ዋናው ነገር እሱ ነው። አንዳንድ ፈተናዎች ይኖራሉ፣ እነሱም ደግሞ በጽናት እንቋቋማቸዋለን። የሀይሚ አቋም ይሄ ነው። እናንተም በያላችሁበት ሰላም፣ ደህና፣ ጤና ያንተ ቤተሰቦች ናቸው። አያሳዝኑ? አያሳዝኑ? ሁሉ ያሳዝናሉ። ሁሉ ሰዓት አፈጠጥኩ። ሁሉ ሰዓት አፈጠጥኳቸው። ያሳዝናሉ። ረጅም ሰዓት አቆየኋቸው። ደስ ይላል። ብቻ ተመችቶኛል። ቤተሰቦችሽን ትጋብዥ። ካሜራማን ራሱ በዚህ ንግግር ንፍር ነው ያለው ማለት ነው። እና ቤተሰቦቼ ልጋብዝልህ ወደ አንተ። ይሄን አድክም ሰው እንግዲህ አያሳዝኑም ብሎ አንጀት እየበላ ነውና እየመጣችሁ የኔ ውድ ቤተሰቦች፣ የብሩኬ ቤተሰቦች፣ የሁለታችን ፋሚሊዎች የምትወዱን እየመጣችሁ ሰብስክራይብ አድርጉት። ያው ብር ወስዶብኛል ምናምን ብሎ ሊከስ ያሰበው ለፕራንክ እንደሆነ ነግሮኛል። ካሜራማን ደግሞ እናወራበታለን። ሲጀመር ጠላት ያንተ ነህ። ጠላቴ ካሜራውና አንተ ነህ። በቃ እና እናወራለን። ብቻ ሰብስክራይብ አድርጉት፣ አበረታቱት። በዚህ አጋጣሚ ደግሞ ስላገኘው ደስ ብሎኛል። ማለት ቆየን በጣም እዚህ መጥቼ ራሱ 15 ቀን ምናምን አለፈ፣ ግን አልተገናኘንም እና ለሱ በጣም ይቅርታ። ዛሬ ደግሞ ስላገኘው ደስ ብሎኛል። በእንደዚህ አይነት አጋጣሚ ባይሆን ደስ ይለኛል፣ ስለሆነም ደስ ብሎኛል። ብቻ ግን አሁን ብሩኬ ጋር ሄደን ምሳ አብረን ብንበላ ደስ ይለኛል፣ እንደ ሀሳብ ማለት ነው። እሺ እንግዲህ ብሩክንም እናገኘዋለን በዚህ አጋጣሚ። ያው ፍራንክ ያልኩት ገንዘብ እዛው
ምሳችንን በላበታል። አተማ ላለመክፈል ነው ሲጀመር ራሱ። ኧረ ነው እኔ ከፍሎ በያላችሁበት ሰላም ሆኖልን እናመሰግናለን።